ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ላፕቶፕ ስንገዛ በዋናነት ማየት ያለብንን ወሳኝ ነገሮች ነው የምንነግራችሁ። እንግዲህ ይሄን ቪዲዮ የትም ሳትሄዱ እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ብዙ ጊዜ ላፕቶፕ ስንገዛ እነዚህን ወሳኝ ነገሮች ካወቅን የግድ ባለሙያ አብሮ መሄድ የለብንም። የኮምፒውተር ሳይንስ ባለሙያ ወይም ደግሞ ሌላ የኤሌክትሪካል ባለሙያ እንግዲህ አብሮ መሆን አይጠበቅበትም። ይሄንን በደንብ ካወቅም ማንም ሰው በራሱ ሄዶ መግዛት ይችላል ማለት ነው። መጀመሪያ ማወቅ መለየት ያለብን ምንድን ነው? ላፕቶፑ ለምንድን ነው የተፈለገው? ፐርፐዙን መለየት ያስፈልጋል። ለምንድን ነው የምንሰራው? ላፕቶፑን መግዛት የፈለግነው ለምንድን ነው? ቪዲዮ ኤዲቲንግ ልንሰራበት ነው? ትላልቅ የግራፊክስ ሶፍትዌሮችን ልንጠቀምበት ነው? ለቪዲዮ ጌሚንግ ነው? ለምንድን ነው? ወይስ የተለያዩ ስራዎችን ልንሰራ ነው? ወይስ ደግሞ ለተማሪ በቅደስት ለማንበቢያ እንዲሆን ነው? ያንን ፐርፐዙን ስንለይ ምን አይነት ላፕቶፕ መግዛት እንዳለብን ማወቅ እንችላለን ማለት ነው። ይሄንን ከለየን በኋላ እንግዲህ ጥሎ ማየት ያለብን ምንድነው? የላፕቶፑን አቅም ወይም የላፕቶፑን ፐርፎርማንስ ይሆናል። ለምሳሌ ፕሮሰሰር ስፒዱን ማየት አለብን። እንዲሁም የፕሮሰሰሩን ጀነሬሽን፣ ኮር የሚባሉ ነገሮች አሉ። እነዚህ ነገሮች ማወቅ አለብን። ለምሳሌ ፕሮሰሰር ስፒድ በጨመረ ቁጥር እንዲሁም ጀነሬሽን ስፒዱ ኮር የምንለው ነገር ኮር i3 ኮር i5 ኮር i7 የምንላቸው አሉ እና እነዚህ በጨመሩ ቁጥር ጀነሬሽኑ በጨመረ ቁጥር ፕሮሰሰር ስፒዱ በጊጋሄርዝ በጨመረ ቁጥር የላፕቶፕ ፐርፎርማንስ ወይም አቅሙ እየጨመረ ነው የሚሄደው ማለት ነው። እንደዚሁ በዛው ልክ ገንዘቡም ክፍያው ይጨምራል ማለት ነው። ስለዚህ ሌላው የራሙን ነው ማየት ያለብን። ላፕቶፑን ወይም የዴስክቶፕ ኮምፒውተሩን ራሙን ማየት ይኖርብናል። እንደዚሁ ራሙ በጨመረ ቁጥር የኮምፒውተሩ ወይም ደግሞ የላፕቶፑ አቅም የመስራት አቅሙ እየጨመረ ነው የሚሄደው ማለት ነው። ሌላው ስቶሬጅ ካፓሲቲውን ነው የምናየው። እንግዲህ ሁለት አይነት ስቶሬጅ አይነቶች አሉ። ኤስኤስዲ የምንለው እና ኤችዲዲ የምንለው ሶሊድ ስቴት ድራይቨር እንዲሁም ደግሞ ሃርድ ዲስክ ድራይቨር የሚባሉት ማለት ነው። እነዚህ ነገሮች እንግዲህ ወሳኝ ነገሮች ናቸው። አሁን ያለው ቴክኖሎጂ እንግዲህ የተሻለ የሚባለው ኤስኤስዲ ነው። ይሄ ስቶሬጅ ካፓሲቲው ኤስኤስዲ ከሆነ ጥሩ ፐርፎርማንስ ነው የሚኖረው ኮምፒውተሩ ማለት ነው። ስፒዱ ቆንጆ ነው የሚሆነው፣ በጣም ፍጥነት ይኖረዋል ማለት ነው እና የምንፈልገውን ስራ በፍጥነት መስራት እንችላለን። እንዲሁ ዋጋው ኤስኤስዲ ሲሆን ይጨምራል ከኤችዲዲ ይልቅ ማለት ነው። ስለዚህ ሁል ጊዜ ስቶሬጅ ካፓሲቲውን ማየት አለብን። አሁን ያለው ሌተስት ቴክኖሎጂ ኤስኤስዲ የምንለው ነው። የተሻለ ፐርፎርማንስም ያለው ይሄኛው ነው ማለት ነው። ዋጋም የሚጨምረው ይሄኛው ነው። ሌላው